ሰላም እንደምን ውላችኋል። እንግዲህ በጣም ተደጋግሞ ከመጡ ጥያቄዎች መካከል ለመመለስ ነው የምንሞክረው ዛሬ። በጣም ተደጋግሞ ከደረሱኝ ጥያቄዎች መካከል ስለ ልጆች ቫክሲን ምን ትያለሽ፣ እንዲሁም ደግሞ እየጨመረ የመጣው የኦቲዝም በሽታ ወይም የኦቲዝም ኤክስፖዠር ከቫክሲን ጋር የተያያዘ ነው ወይ የሚል ጥያቄዎች መጥተውልኛል። እንግዲህ የዛሬው ኮንቨርሴሽናችን የሚሆነው ኢንፎርምድ የሆነ ኮንሰንት ለመስጠት የሚያገለግልንን ያህል ኮንቨርሴሽን ነው የምናደርገው። ቫክሲን ውሰዱ አትውሰዱ ብሎ ሊወስን የሚችለው ልትነጋገሩ የምትችሉት እናንተ እንደ ወላጅ ለቫክሲን ኮንሰንት መስጠትም አለመስጠትም የምትችሉት ኢምፓወርድ የሆናችሁት እንደ ወላጅ እናንተ ናችሁ። በተረፈ ደግሞ ከፔዲያትሪሻናችሁ ጋር ነው መመካከር ያለባችሁ። ይሄንን ኢንፎርሜሽን ይዛችሁ እንደ ኢንፎርሜሽን ተጠቅማችሁ በራሳችሁ መልኩ አፕላይ እንድታደርጉት ነው። ውሰዱ አትውሰዱ ልል አልፈልግም። የዛሬው ኮንቨርሴሽናችንም ሶሊ ሳይንሱ ምን ይላል የሚለውን ነገር ነው። የሰው ልጅ እንደተወለደ ከሚወስዳቸው ቫክሲኔሽኖች መካከል አንደኛው የሄፓታይተስ ቢ ቫክሲኔሽን ነው። ሄፓታይተስ ቢ የሚተላለፈው ሴክሹዋል ትራንስሚትድ ዲዚዝ ሲሆን እንዲሁም ደግሞ በደም ንክኪ የሚተላለፍ በሽታ ነው። አንድ እናት እርጉዝ ሆና ከሚሰጧት የሜዲካል ትሪትመንቶች ወይም ቼክአፖች መካከል ቼክ የምትደረገው ሄፓታይተስ ቢ ነው። አንድ እናት የሄፓታይተስ ቢ ኤክስፖዠር ከሌላት የልጁ ሄፓታይተስ ቢ ኤክስፖዝድ ለመሆን ያለው ፕሮባቢሊቲ በተወሰነ መልኩ የቀነሰ ነው። እንዲሁም ደግሞ በቤት ውስጥ ያለ ሰው ሄፓታይተስ ቢ ያለበት ሰው በደም ንክኪ ከልጄ ጋር ሊገናኝ ይችላል ብላችሁ የምታስቡ ሰዎች ሄፓታይተስ ቢ ቫክሲንን ብትወስዱ ጥሩ ነው። አንዳንድ ወላጆች ደግሞ እኔ ሪስኩን አልወስድም እንደተወለደ ልጅ ሲጀር ምናምን የሚያጋጥማቸው ልጆች ስላሉ ሄፓታይተስ ቢ እኔ ቫክሲን መውሰድ ልጅ አይጠበቅበትም ያለኝ እኔ ሃውስሆልድ ኤንቫይሮንመንት አውቃለሁ ብላችሁ የምትወስኑ ወላጆችም ልትኖሩ ትችላላችሁ። እንዲሁም ደግሞ እንደተወለደ አልወሰደም ማለት ልጃችሁ ትንሽ አደግ ካለ በኋላ ወይም ኢሚዩን ሲስተሙ ትንሽ ቢውልድ ካደረገ በኋላ ያንን ቫክሲን ማስወጋት አትችሉም ማለት አይደለም። ያ እንደ አማራጭ ነው። ቫክሲንን ወደ ኋላ ማስቀረትም ይችላል፣ በጊዜ ማስወጋትም ይችላል፣ እንዲሁም መከልከልም ትችላላችሁ። ይሄ እንደ አንድ ነገር ነው። እንግዲህ አብዛኛው ቫክሲኖች ይሄ ፕላሲቦ ኮንትሮል ትራያል የምንላቸውን አይነት ስተዲዎች የተደረጉባቸው ናቸው። ጀነራሊ ለፐብሊኩ ሴፍ ናቸው ተብሎ ስለታሰበ ሳይንሱ በዛ ሰዓት ላይ ሴፍ ነው ብሎ ያሰበውን ነገር ነው እንግዲህ ለማርኬት የሚያወጣው ማለት ነው። አንዳንድ ደግሞ ቫይረሶች አሉ። ለምሳሌ ፖሊዮ የምታስታውሱ ከሆነ የፖሊዮ ቫክሲን በአፍ የሚሰጡ ይሄ በአፍ ጠብታ የሚሰጡ የነበሩ ፖሊዮ ቫክሲኖች አሁን ላይ ተከልክለዋል። ለምንድን ነው የተከለከሉት? እንግዲህ አንዳንድ ቀጥታ ዳይሬክትሊ ቫይረሱን የሚሰጡ ስለነበሩ አንዳንድ ልጆች ቫክሲኑን ከወሰዱ በኋላ ኬሪየር ሆነው ቀርተዋል ወይም የፖሊዮ በሽተኛ ሆነው ቀርተዋል። ያም ደግሞ ቫክሲኑ ካመጣው ሳይድ ኢፌክት አንጻር ነው። በጣም ባይዘው ኤፌክቲቭ ናቸው። ምክንያቱም ቀጥታ ቫይረሱን ስለሆነ የምትወጉት ኢሚዩን ሲስተማቸው አታክ ለማድረግ በጣም ይዘጋጃል። እነዛ ደግሞ እያንዳንዱ ቫክሲኖች ሲሰጧችሁ ደግሞ ኬሪየሮች አሏቸው። ለምሳሌ ቫይረሱን ከተወጋችሁ በኋላ አግሬሲቭሊ በወዲያችሁ ያንን ቫይረስ አታክ ለማድረግ ትሪገር ከሚያደርጉት ነገሮች ቫክሲኑ ጋር አብሮ የሚሰጡ በፊት ሌድ ነበረ። አሁን ሌድ ጥሩ አይደለም ተብሎ ስለተከለከለ ወደ ሜርኩሪ እና ወደ አልሙኒየም እየተገቡ አሉ። አንዳንድ ስታዲ ሲዲሲ ላይ እንደሚያሳየው ከሆነ እንደ ኬሪየር ሜርኩሪን ብንጠቀምም በአንድ ሻት ውስጥ ለሰው ልጅ ከሚያስፈልገው መጠን በላይ ሜርኩሪ አይወጉም ነው የሚለው። ግን አንዳንድ ቫክሲኖች በኢንተርቫል 2 3 4 የሚሰጡ ቫክሲኖች አሉ። እንግዲህ ያ የሜርኩሪን መጠን ሰውነታችን ውስጥ አይጨምርም ወይ የሚለው እንግዲህ ለራሳችሁ እንደ ጥያቄ ይሆናል። ካርሲኖጀን ናቸው። ሜርኩሪ እንግዲህ ሰውነታችን ውስጥ አብሮ ከቫክሲኑ ጋር የሚሰጥበትም አንደኛው ሪዝን ምንድነው? ብለዳችን ውስጥ ወይም ደማችን ውስጥ ለረጅም ጊዜ መቆየት ቴንደንሲ ስላለው በኢንተርቫል ሁለተኛው ሻት እስከሚመጣ ሶስተኛው ሻት እስከሚመጣ ድረስ ያንን ኬሪየር ትሪገር እንዳደረገው ይቆያል ማለት ነው። አሁን ደግሞ በሚያስፈራም ሁኔታ እያየናቸው ከመጣ ነገሮች መካከል ምንድነው የአለርጂ ይሄ ስፔሻሊ ፒነት አለርጂ የሚባለው ነገር መጨመር፣ አዝማ የሚባለው ነገር ወይም ደግሞ ክሮኒክ ዲዚዝ በአጠቃላይ ልጆች ላይ 50% ጨምሯል። እንግዲህ ይሄ ፒነት አለርጂ ብዙ ጊዜ ሰምተናቸው ከማናቃቸው ነገሮች አሁን በጣም አግሬሲቭሊ የመጣ ነገር አለ። አንዳንድ ሪሰርቾች እንደሚያሳዩት ከሆነ ልጆች ቫክሲን ከተወጉ በኋላ ይሄ ፒነት ወይም አንዳንድ ምግቦችን ኮሌክቲቭሊ ኤክስፖዝድ ከሆኑ ያ ባዲያቸው አግሬሲቭሊ አታክ በሚያደርግበት ሰዓት ላይ ኮንሱም ያደረጉትን ነገር እንደ አለርጂ
አታክ ያደርገውና ባዲያቸው ሪአክሽን ያመጣል ለዛ አለርጂ ተብሎ የሚያሳዩ ሪሰርቾች አሉ። በጣም በተደጋጋሚ አሁን እያየናቸው የመጣናቸው ነገሮች ነው። በተቻለ መጠን ስፔሻሊ ፒነት ልጆች ቫክሲኔሽን ከወሰዱ በኋላ ወደ ፒነት ለሳምንት ምናምን ያህል ፒነት ኢንትሮዲዩስ አላደርግላቸው ቢካዝ ሰፊሽንት የሆነ እንትን የለም ሪሰርች የለም በዛ ጉዳይ ላይ። ስለ ኦቲዝም እንግዲህ ስናወራ በ2000 ዓመተ ምህረት ላይ በተደረገ ስተዲ ከ150 ሰው አንድ ሰው ለኦቲዝም ተጠቂ ይሆናል ይላል። ዛሬ ባለንበት በ2025 ዓመተ ምህረት ደግሞ ከ36 ሰው አንድ ሰው የኦቲዝም ተጠቂ ይሆናል። ካሊፎርኒያ ያላችሁ ሰዎች ደግሞ ከ22 ሰው አንድ ሰው ኦቲዝም ይዘዋል ካሊፎርኒያ ውስጥ የሚኖር ሰው ማለት ነው። እንግዲህ ይሄ ለምን እንደሆነ ባይታወቅም ልጆች ግን ብዙ ኢንትሮዲዩስድ የሚደረጉት ቫክሲን አላቸው። እንዲሁም ደግሞ ጥናት የጎደለው ነገር ቢኖር ምንድነው አንድ ልጅ በቀን ውስጥ 4 5 6 የሆነ ቫክሲን በአንድ ቀን ውስጥ ሻት ይሰጣቸዋል። የተለያየ ካሪየር ያለው አልሙኒየም፣ ሜርኩሪ ወይም የተለያየ ካሪየር ያለው ቫክሲን ይወጋሉ። እንደ ሲዲሲ ከሆነ ዌብሳይታቸው ላይ የሚያሳየው ምንድነው ማንም አንድ ልጅ መጠን ካፕ የለውም 10,000 ቫክሲን ቢወጋ በአንድ ቀን ኢትስ ኦኬ ብለው ነው የሚያስቡት። ለምንድነው ያንን ደግሞ የተናገሩበት ምክንያት አንድ ልጅ በቀን ውስጥ 4 5 6 የሆነ ቫይረሶች ውስጥ ኤክስፖዝ ሊሆን ይችላል። ዞ ቫይረስን ሊዝ ስለሚችል 5 6 ቫክሲን በአንድ ቀን ውስጥ መወጋቱ ምንም ችግር የለም ቫይረስን ነው ኢንትሮዲዩስ የምናደርገው ይላል። however እንደተማረ ሰው ጥያቄው ምንድነው አንድ ቫክሲን ሲወጋ የራሱ የሆነ ካሪየሮች አሉት። የቫይረሱን ብቻ ፒውርሊ አይደለም የምንወጋውና የነዛ የአልሙኒየም የሜርኩሪ የተለያዩ ካሪየሮች ኤክስፖዠሮች ሰውነታችን ላይ ምን ያመጣ ነው የሚለውን ነገር ግን እንደተማረ ሰው መጠየቅ ያለብን ይመስለኛል። ያንን የሚያሳይ ሪሰርች የለም። ሁለተኛው በሚያሳዝን ሁኔታ ኦቲዝም ላይ የተደመደመ ሃይፖቴሲስ አለ። ሁሉም ሰው ከዛ ሃይፖቴሲስ ተነስቶ ነው ሪሰርች የሚሰራው። በሌላ መልኩ ደግሞ ስታዩት ኦቲዝም እንግዲህ በአንድ ቀን ተኝታችሁ ስትነሱ የሚይዝ በሽታ አይደለም። እንደዛ አይነት በሽታም አይደለም ኤክስፖዝ ያለው። አሁን ደግሞ ልጆች ቫክሲን ከወሰዱ በኋላ ከተወሰነ ጊዜ በኋላ ሲመረመሩ የኦቲዝም ሲምፕተምን ያሳያሉ። እንግዲህ በጣም ኮንክሉድ አድርጎ ቫክሲን ኦቲዝምን ያመጣል ብሎ ለመናገር ሪሰርች ስላልተሰራ ሪሰርቹ የሚያሳየው ነገር የለም። however ግን እንዴት ሪሰርች አልተሰራም የሚለው ነገር ስቲል በኔ ውስጥ ጥያቄ አለው። ሁለት ነገርን አስባለሁ። አንደኛ ሊመለሱልን የሚችሉ ጥያቄዎች ቢኖሩ 5 6 እንዴት ሴፍ ሆነ በአንድ ቀን ውስጥ መውሰድ ነው። ሁለተኛው ደግሞ ለምሳሌ ፍሉ ሻት በየተደጋጋሚ በየአመቱ በየኢንተርቫሉ መውሰዱ አስፈላጊ ነው ወይ የሚለው እንደ ወላጅ የራሴ ጥያቄዎች አሉኝ። በጣም በሚያሳዝን ሁኔታ ደግሞ አንዳንድ ቫክሲኖች ስቲል የሚሰጡ ቫክሲኖች አሉ። ለምሳሌ ይሄ ዲፒቲ የምንለው ቫክሲን አለ። ዲፒቲ ቫክሲን እንግዲህ እንደ ቲታነስ አይነትን መከላከያ ቫክሲን ነው። አሁን አሜሪካን ሀገርና ባደጉት ሀገራቶች ተከልክሎ ወደ ቲዳፕ ወደሚባል ቫክሲን እየተቀየረ መጥቷል። እኔ አፍሪካ ውስጥ እንደሚሰጥ አሁን በዚህ ሰዓት ላይ አላቅም ነበረ። ሪሰርች በማነብበት ሰዓት እንደሆነም ኢትዮጵያ፣ ታንዛኒያ አንደኛው ዋናው ሀገሮች ናቸው ዲፒቲ ቫክሲን የሚወሰድባቸው። አሁን በሚያሳዩ ስተዲዎችና አሜሪካን ሀገሮች ውስጥ ወደ ተሻሻለ ቫክሲን የመጣንበት ወደ ቲዳብ ኦር ዲፒቲ በሚል የሚታወቀው ፎርማሊ ወደ ቲዳብ የመጣንበት ምክንያት ምንድነው? ዲፒቲን የወሰዱ ህጻናቶች 5 times more likely ዴዝ ያጋጥማቸዋል። በዚህ ምክንያት የዚህ ሀገር አደጉ የሚባሉ ሀገራቶች ወደ ቲዳብ ገብተዋል። ዲፒቲ አይሰጥም። ዲፒቲ ደግሞ እንግዲህ አፍሪካን ሀገር ውስጥ ጀስቲፋይ የሚደረግበት ምክንያት ምንድነው? ኮስት ነው። ኮስት ኢፌክቲቭ ነው ተብሎ ነው የሚታሰበው። እንግዲህ በቫክሲን ዙሪያ ያሉት ኮንቨርሴሽኖች እነዚህ ናቸው። ኢንፎርሜድ የሆነ ኮንሰንት ለመስጠት ያገለግላችሁ ያህል ነው ኢንፎርሜሽኑን የነገርኳችሁ። ስቴይ ኢንፎርሜድ። ሃቭ አ ግሬት ዴይ።